አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የፎዚ ዩቲዩብ ቻናል ቤተሰቦች ከኛ ጋር ሁሉ ሰላም ነው አልሐምዱሊላህ። በቅድሚያ ለቻናል አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ በማድረግ ቻናሌን ተቀላቀሉኝ። እንዲሁም የምለቃቸው ቪዲዮዎች ከተመቻችሁ ላይክ፣ ሼር በማድረግ ለዘመን ለጓደኛ ለቤተሰብ አስተላልፉላቸው። ለበለጠ መረጃ ስልክ ቁጥር ከታች አስቀምጥላችኋለሁኝ። በቴሌግራም በዋትሳፕ በኢሞ እንዲሁም በውስጥ መስመር ልተናግሩኝ ትችላላችሁ። አድራሻ የወሎ ኮምቦልቻ ነው ያለሁት። የትም ቦታ ሆናችሁ ማዘዝ ትችላላችሁ። ባላችሁበት እናደርሳለን። ዛሬ ቀጥታ ወደ ቪዲዮ ስገባ ይህ የረመዳን ትዕዛዝ ነው። ለቤተሰብ ሰርፕራይዝ አድርግልኝ ተብዬ ነው። ወደ ገደር አካባቢ የሚሄድ እቃ ነው እና እዚህ ጋር እንደምታዩት ምንጣፍ አለው። 2 በ4 ምንጣፍ ነው። ያው ቤቱ ስላልበቀኝ እዚህ ጋር አጥፌዋለሁኝ፣ ሊታያችሁ ይችላል። ከዛ እዛ ጋር ፍራሽም ተፈርሾበታል። ከዛ እዚህ ጋር ፍራሽ አለ። የፍራሽ ልብሱ የመጅልስ ጨርቅ ነው። በጣም የሚያምር የጠፋ የመጅልስ ጨርቅ ነበር፣ አሁን ነው የመጣው። ያምራል በጣም። ዘርፉም እንደምታዩት ማች ተደርጎ የተሰራው ተካ ያለው። ከዛ መጋረጃ፣ ይኸው መጋረጃ ሲልቨር መጋረጃ ስስ በስስ ነው። ለመስኮት ሆኖ ከነተደራቢው ነው የተሰራው ማለት ነው። 3 ሜትር ነው ለመስኮት፣ 1 ሜትር ተኩል ከነተደራቢው በቂ ነው። እና አሁን እዚህ ጋር ይሄ 3 ሜትር ነው። እንደገና ሌላ ለበር አለ። ያው ግን ለመፈረሽ አልተመቸኝም፣ ጊዜም አልበቃኝም እና የፍራሽ ልብሱ ባለገበር ነው። በነገራችን ላይ እቃ ጨምሯል፣ አሁን በጣም ጨምሯል። የመጅሊስ ጨርቅ፣ የትራስ ጨርቅ፣ አንድ ትራስ ጨርቅ 480 ብር፣ አንድ የፍራሽ ጨርቅ ባለገበሩ 1800 ብር፣ ባለማሰሪያው 1500 ብር፣ ተካያ 1500 ብር፣ ምንጣፍ 2 በ4 ምንጣፍ 8500 ብር፣ 2 በ3 7500 ብር። ከዛ ሱፍራ፣ የቡና ሱፍራ ከፈለጋችሁ 1700 ብር፣ የምግብ ሱፍራ 1900 ብር። መጋረጃ እዛ ጋር ደግሞ የምታዩት ይሄ ሲልቨር መጋረጃ ለመስኮት 1 ሜትር ተኩሉ ከነተደራቢው 3000 ብር፣ ለመስኮት 1 ሜትር ተኩል ከነተደራቢው 3000 ብር። እዚህ ጋር ያለው 3 ሜትር ነው፣ 6000 ብር ነው ማለት ነው ይሄ። ከዛ እዚህ ጋር እንደምታዩት ያው ለብሼ እንትን ለማለት አልተመቸኝም፣ በራሴ ቪዲዮ እየቀረጽኩ ስለሆነ ለእናቷ ሽፎን ከነ ጉፍታው አዛኛለች። ጉፍታ ለብቻው አለ። የአባት ሻል አለ እዚህ ጋር፣ የአባት ሻል እዚህ ጋር አለ። ይሄው እዚህ ጋር የአባት ሻል ነው። እንደውም ከለሩ ራሱ ነጭ አይደለም፣ የሚያምር ከለር ነው ማለት ነው። ከዛ ይሄንኛው እዚህ ጋር ደግሞ የምታዩት የመስኮት መጋረጃ ነው። ከዛ ይሄ የእናሂቱ ሽፎን ማለት ነው። ሽፎን ይሄ ጉፍታው ነው፣ ሰፊ ነው። ግን ያው በፎቶም ቢሆን አቀራብር ይለቅላችኋለኝ። በጣም ነው የሚያምረው። ለእናቶች በጣም በቂ ነው። ለፕሮግራም ምናምን ይሆናቸዋል። ከዛ ሽፎኑ እዚህ ጋር፣ ቀሚሱ ደግሞ ይሄ ነው ማለት ነው። ቀሚሱ ይሄ ነው። ቆይ ፎቶ ስላለኝ ያንን ፎቶ አቀናብሬ እለቅላችኋለሁኝ። እና እናንተም ለቤተሰብ ማዘዝ የምትፈልጉት ሰርፕራይዝ ማድረግ የምትፈልጓቸው ነገሮች ካሉ ልታዙኝ ትችላላችሁ። ኢንሻአላህ መጪው ኢድ ነው፣ ረመዷን አለ፣ አረፋ አለ። እንግዲህ ኢንሻአላህ በእነዚህ ጊዜያቶች ውስጥ ለቤተሰብ አስቤዛ ሊሆን ይችላል፣ አልባሳት ሊሆን ይችላል፣ የምትፈልጓቸውን እቃዎች ልተናግሩኝ ትችላላችሁ። ባላችሁበት በታማኝነት እና በፍጥነት አደርሳለሁኝ ማለት ነው። እና እንግዲህ የነዚህን ዋጋ፣ የአልባሳት ዋጋ ማወቅ ከፈለጋችሁ ደግሞ በውስጥ መስመር ታናግሩኛላችሁ። ቴሌግራም፣ ዋትሳፕ፣ ኢሞ አለኝ። እንዲሁም በውስጥ መስመር ማናገር ትችላላችሁ። እንደነገርኳችሁ አድራሻ ወሎ ኮምቦልቻ ነው ያለሁት። የትም ቦታ ሆናችሁ እዘዙኝ፣ ባላችሁበት እናደርሳለን። እዚህ ጋር ፎቶ ላይ እንደምታዩት፣ ከፎቶ በላይ ደግሞ ቤት ወስዳችሁ ስትፈርሹት በጣም የሚያምርና ቆንጆ እቃ አድርጌ ነው የምሰራው። እና እንግዲህ ኢንሻአላህ ያው ያዘዝሽኝ ልጅም ደንበኛዬ እዚህ ላይ እንደምትወጁ እርግጠኛ ነኝ። ያው ዘርፉም ራሱን ማች በሚያደርግ ነው የሰራሁልሽ። እንደገና ያው ተካያውም የመጅልስ ጨርቅነቱ ደግሞ በጣም ቆንጆ ነው። የሚነጭና የማይነጭ አለው። ይሄ የማይነጭ በጣም ቆንጆ ነው፣ ኦሪጂናሉ ጨርቅ ነው። ከዛ ያው ከትራስ ልብሱ ጋር ከዘርፉ ጋር መጋረጃ ደግሞ በጣም ማች አድርጓል። እና እንግዲህ እኔ በጣም ወድጀዋለሁኝ። አንቺም እንደምትወጁ ተስፋ አደርጋለሁኝ። ኢንሻአላህ ደግሞ ይበልጥ ደግሞ ቤተሰቦች ጋር ሄዶ እነሱ አይተውት እንደሚወዱትና እንደሚመርቁሽ አልጠራጠርም እላለሁ። እና ያው እዚህ ጋር የዛሬው ቪዲዮ ይህን ይመስላል። ከወደዳችሁት ላይክ አድርጉት። እንዲሁም ይጠቅማል ብላችሁ ካሰባችሁ ለዘመን ለጓደኛ ለቤተሰብ አስተላልፉላቸው። ለበለጠ መረጃ ስልክ ቁጥር ከታች አስቀምጥላችኋለሁኝ። በቴሌግራም፣ በዋትሳፕ፣ በኢሞ እንዲሁም በውስጥ መስመር ልታናግሩኝ ትችላላችሁ ማለት ነው። ኢንሻአላህ ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።